የሚዋጋው ጠላት ጠፋ፣ ተደላደለ፣ ሁሉ ነገር አማረ። የዚህ ሰዓት እግዚአብሔር ማን ነው ማለት ጀመረ። ሌሎች አማልክቶች ገቡ። ኢየሱስ ጌታ ነው። ከበባው ሲበዛ ደንግጥ፣ መጨብጨቡ ሲበዛ ደንግጥ። እግዚአብሔርን እንዳያስረሳክ። አንተና እግዚአብሔርን ያገናኘው በረሃው ሊሆን ይችላል። መጽሐፍ ቅዱስ ላይ አጋርና እግዚአብሔርን ያስተዋወቀው በረሃው ነው። የአብርሃም ቤት አይደለም፣ የምቾቱ ቦታ አይደለም፣ ምግብና ውሃ የተሟላበት ቦታ አይደለም። ልክ አጋርን ወደ በረሃ ሲወረውሯት፣ አጋርም ልጄ ከሚሞት ብላ ራቅ አርጋ አስቀምጣው ሩቅ ብላ ስትመለከት የእግዚአብሔር መልአክ መጣ፣ ውሃን አፈለቀላት በዛ በረሃ። ከዛ ምን አለች? ኤልሮይ አለች። እስከዛሬ ያየኝ የነበረውን አየሁት አለች። አንተና እግዚአብሔርን ያገናኘው በረሃ ነው። አንተና እግዚአብሔርን የሚያለያየው ደግሞ ጭብጨባው እንዳይሆን እግዚአብሔር ይጠብቀን። እኛና እግዚአብሔርን ያገናኘው ግብጽ ነበር አይደል? እስራኤልና እግዚአብሔርን ያገናኘው እግዚአብሔር ሙሴ ጋር ሄዶ ምን አለ? የሕዝቤ እስራኤል ጩኸት ወደኔ ደርሷል፣ ሕዝቤ እየጮኸ ነው፣ ግብጽ ውስጥ ሆኖ እየጮኸ ነው አለ። ከግብጽ ሲወጡ ግን እግዚአብሔርን ምን አረጉት ይላል? አስመረሩት፣ አስቆጡት ይላል። አንዳንድ ጊዜ በመከራ ውስጥ እግዚአብሔር ድብቅ አርጎ ይዘናል። ሰጥቶ ከሚያጣን፣ ባርኮ ከሚያጣን። መከራው ነው። መከራ ስለያዘን ብቻ ነው እግዚአብሔርን አንዳንዶቻችን የምንፈልገው። ገና መከራውን የፈታልን ሰዓት ላይ የለንም። አንዲት እርምጃ መከራውን ከኛ ያነሳ ሰዓት ላይ የለንም። ያጣናል። እግዚአብሔርን እንረሳዋለን፣ እንሮጣለን ወደ ህይወታችን። ለዛ እግዚአብሔር አንዳንድ ጊዜ ጸጥ ይላል። አንቺን ከሚያጣ፣ እኔን ከሚያጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እንጠንቀቅ። ከጅማሬያችን ይልቅ ፍጻሜያችንን በእግዚአብሔር ፊት እንዲያምር በእግዚአብሔር ጓዳ ውስጥ መሰወር ይሁንልን። መንፈስ ቅዱስን መበደል አይሁንልን። መኪና እንዲጓዝ የሚያደርገው የጫነው ሰው ብዛት አይደለም፣ የሞላው ነዳጅ እንጂ። ሩቅ መሄድ ከፈለጋችሁ በጫናችሁት ሰው አትደነቁ። ስንት ሰው መኪናዬ ውስጥ አለ በሚለው አትደነቁ። ነዳጄ ፉል ነው ወይ፣ መኪናውን ፉል አድርጌዋለሁ ወይ በሉ። መኪናን የሚያስኬደው ምንድነው? ነዳጁ ነው። ማንንም ትልልቅ ፕሬዝዳንቶችን እንኳን መኪናችሁ ውስጥ ብትጭኑ ነዳጅ ከሌለው መቆም ነው። ትልልቅ ነገር ህይወታችሁ ውስጥ አፕን ቢያደርግ መንፈስ ቅዱስ ከሌለ የትም አትሄዱ። ኢየሱስ ጌታ ነው። ትልልቅ ስፍራ ብትረግጡ እንኳን መንፈስ ቅዱስ ከሌለ ምንም አታመጡም። ስለዚህ ከጫናችሁት ይልቅ የሞላችሁትን ፈትሹ። ነዳጅ ያለቀ ወይ ያላችሁ ቼክ አድርጉ። መንፈስ ቅዱስን ተከታተሉት። መንፈስ ቅዱስን ፈልጉት። መንፈስ ቅዱስን ጥሩት። መንፈስ ቅዱስን ላለመበደል በእግዚአብሔር ፊት ተመላለሱ። ያኔ እንደዛ ሲሆን ረጅም መንገድ ትሄዳላችሁ። ያኔ እንደዛ ሲሆን ረጅም ጎዳና ትሄዳላችሁ። የሰውን ሐሳብ ማስተማር ታቆሙና የመንፈስን ሐሳብ መናገር ትጀምራላችሁ። አሜን ለመባልና ለመጨብጨብ ማገልገል ታቆማላችሁ። እውነትን ተናግራችሁ ትወርዳላችሁ እየተጠላችሁ። እውነትን ትሰብካላችሁ እንደ ጳውሎስ። ጳውሎስ ለምንድን ነው እውነትን የሰበከው ብለው የራሱ አይሁድ ወገኖች